የካቲት 16 ቀን 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች የዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎችን ላስደምጣችሁ። ሰበር መረጃ ለወንበርማና ሽንዲ ላይ ጽንፈኛው ፋኖ ላይ የማያዳግም እርምጃ ተወስዶበታል። እንዲሁም በመተማ ወረዳ በመቃ ሌንጫና ጎባ ጀጀቢት ቀጠና በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች የሰላምን አማራጭ ተቀብለው ገብተዋል ማለት ነው። እንዲሁም ሰራዊታችን ምጽዋ ይዘምታል፣ የአፍሪካን ሰላም እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ከሶማሌ እስከ ምጽዋ ሽብርን የሚከላከል ኢሊት ፎርስ ገንብታለች። እናም የፋኖ ህዋት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸውም ተሰምቷል። ሌሎች ዝርዝር መረጃዎችም አሉ፣ አብረን የምናያቸው ነው የሚሆነው። ወደ ቅድሚያ ዝርዝር መረጃችን ስናልፍ የፋኖ ህዋት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰምቷል። የቀድሞ የቢሲ አፍሪካ ዋና ኤዲተር እና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላው አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያን መንግስት ላይ ጋራ ጥቃት ለመክፈት መምከራቸውን ነው የጻፈው። ከዚህ ቀደም ዘኢኮኖሚስት እነዚህን ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርም የሚመሩት ጀነራል አብዱል ፈቲህ አልቡርሃን የኢትዮጵያን አማጺዎች እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑንም ከሰው ነበር ማለት ነው። ወደኛው መረጃችን ስናልፍ ሰራዊታችን ምጽዋ ይዘምታል፣ አፍሪካን ሰላም እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ከሶማሌ እስከ ምጽዋ ሽብርን የሚከላከል ኢሊት ፎርስ ገምታለች ብለዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ኢሊት ፎርስ ኃይል መገንባቷን ተናግረዋል። ጠቅላይ ሚኒስትሩን ያሉት በሐዋሳ ከተማ በተከበረው የመከላከያ ሰራዊት የልዩ ዘመቻ 65ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። እኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው ያሉት ጠቅላይ ሚኒስትር አብይ በቀጠናችን ላሉ አገራት አለኝታ መከታ ጋሻ ለመሆን ነው ብለዋል። ለዚህም ሲባል በምድር በተራራና በጅረት የነበረውን ባህር ላይ ወደሚወርድ ስልጠና መሸጋገሩንም ተናግረዋል። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማትና ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ የኤሊት ፎርስ መገንባቱንም ተናግረዋል። በበዓሉ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ባሻገር ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ የአገሪቱ ፖለቲካዊና ወታደራዊ ባለስልጣናትም ተገኝተው ነበር። በጥቂት ቀናት ትግራይን እንቆጣጠራለን የሚል ዝግጅት እየተደረገ ነው ሲል ህዋት ከሷል። ህዋት ዛሬ ባወጣው መግለጫ ለዓለም አቀፍ ማህበረሰብ በእንግሊዝኛ ቋንቋ የጻፈውን አስቸኳይ ሲል የገለጸው ባለ 2 ገጽ ደብዳቤ ልኳል። በደብዳቤውም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ አቅርቧል። ፓርቲው በደብዳቤው የፌዴራል መንግስቱ የጦርነት ቅስቀሳ እያደረገብኝ ነው በማለት ክስ ያቀረበ ሲሆን መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲልም ወቀሳ አቅርቧል። የፌዴራል መንግስት ሰራዊቱን በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል ያለው ህወሓት በጥቂት ቀናት ውስጥ ትግራይን እንቆጣጠራለሁ የሚል ዝግጅት እያደረገ ነው ሲልም ከሷል። በ2013 ጦርነት መጀመሪያ ላይ ዓለም አቀፍ ማህበረሰብ ዝምታውን በመምረጡ ከፍተኛ ሰብአዊ ጥፋት መድረሱን ያስታውሰው ደብዳቤው አሁንም የሐሰት እንዳይደገም እና መንግስት ወደ ጦርነት እንዳይገባ ግፊት እንዲደረግም ጠይቋል። ጦርነት ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላው ኢትዮጵያ እንዲሁም የአፍሪካ ቀንድ ሊናጋ እንደሚችልም አስጠንቅቋል። ህወሓት አሁንም ለመነጋገርና ለመወያየት ዝግጁ መሆኑን ገልጾ ይሁን እንጂ መብታችንና ክብራችንን ለመከላከል ቆራጥነንም ብሏል። ድርጅቱ ተዳክሟል ስለሚባለው ጉዳይም በሰጠው ማብራሪያ አንዳንድ የቀድሞ አመራሮች ከድርጅቱ ቢወጡም ይህ የፓርቲው ጥንካሬ እንደማይቀንሰውም አስታውቋል። ወደ ሌላኛው ዝርዝር መረጃችን ስናልፍ በመቃ ሌንጫና ጉባ ጀጀቢት ቀጠና በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች የሰላምን አማራጭ ተቀብለው መግባታቸው ተሰምቷል። በምዕራብ ጎንደር ዞን መተማ ወረዳ መቃ ሌንጫና ጉባ ጀጀቢት ቀጠና በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም አማራጭ ተቀብለው ገብተዋል። እነ የሸዋስ አበየና መብሬ ጨቅል የሚመሩት በመቃ ሌንጫና ጉባ ጀጀቢት ሲንቀሳቀስ የነበረው የታጣቂ ቡድኑ አባላት የሰላምን አማራጭ በመቀበል በምህረት ለመንግስት እጅ መስጠታቸው ነው የተሰማው። የታጠቁ ኃይሎች አንድ ብሬን፣ አንድ ዲሽቃ እንዲሁም ነፍስ ወከፍ መሳሪያዎችና ትጥቅ በማስረከብ ለመንግስት እጅ ሰጥተዋል። በአካባቢው መርሃ ግብሩ ላይ የተገኙ የመተማ ወረዳ አስተዳዳሪ አቶ ግዛት ሰረጸ የታጠቁ ኃይሎች ወደ ሰላም እንዲመጡ ከፍተኛ ዋጋ ለከፈለ የሀገር ሽማግሌዎች እና የሃይማኖት አባቶችና ግለሰቦች ያመሰገኑ ሲሆን ሰላምን መምረጥ ጀግንነት ብቻ ሳይሆን ለሀገር ህዝብና ማሰብ ነው ብለዋል። ሌሎች የታጠቁ አባላት ወደ ሰላም እንዲመጡ ከሀገር ሽማግሌዎችና ከሃይማኖት አባቶች ከሚሰሩ ስራ በተጨማሪ አስፈላጊውን ሁሉ ማድረግ እንደሚገባም ተናግረዋል። የ98ኛ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን አፈራ እንኳን ደህና መጣችሁ ወደ ህዝባችሁም ተቀላቀላችሁ ያሉ ሲሆን የሰላምን አማራጭ መቀበል ለህዝቡ ወጦ የመግባት ሂደት እፎይታ ይሰጣል ብለዋል። መንግስት በሚሰጠው አቅጣጫ መሰረት የታድሶ ስልጠና በመውሰድ የበኩላችሁን አስተዋጽኦ እንድታበረክቱም ይደረጋል ብለዋል።
በብልጽግና ፓርቲ መተማ ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘነበ ደፈርሻው በበኩላቸው የሰላምን ዋጋ ተረድታችሁ ሰላም ስትቀበሉ ህዝባችሁን ለመካስ ያላችሁን ቁርጠኝነት ያሳያልን ብለዋል። የታጣቂው የሽዋስ አብዬ በተሳሳተ መንገድ የትግልን አማራጭ አድርገን የወጣንበት መንገድ ትክክል አለመሆኑ ስለተረዳን ሰላምን መርጠናለን ብለዋል። ስለሆነም መንግስት በሚሰጠን አቅጣጫና ተልዕኮ መሰረት የበደልነው ህዝብ ለመካስ ዝግጁ ነን ሲሉም ተናግረዋል። የታጣቂ ኃይሎች ሲገቡ የመተማ ወረዳ አስተዳዳሪ አቶ ግዛ ሰርጸ፣ ብልጽግና ፓርቲ መተማ ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘነበ ደፈርሻው እንዲሁም የ98ኛ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን አፈራና የሀገር ሽማግሌዎች እንዲሁም የሃይማኖት አባቶች በተገኙበትም አቀባበል ተደርጎላቸዋል። በመጨረሻ ወደምናየው መረጃችን ስናልፍ ሰበር መረጃ ነው። ወንበርማና ሽንዲ በወንበርማ ወረዳ አካባቢ የሚንቀሳቀሰው የጽንፈኛው ኃይል ሽንዲ ከተማን ለመዝረፍና ለማውደም በተለያየ አቅጣጫ ተንኩሶ ሞክሮ ከፍተኛ ኪሳራ አስተናግዶ ተመልሷል የሚሉ መረጃዎች ደርሰውናል። በርካታ የፋኖ ኃይሎች ተደምሰዋል፣ በርካታ ኃይልም ተማርኳል የሚሉ መረጃዎችም ደርሰውናል። እስካሁን ከታወቁት መካከል አቡሽ ሞላ ስናይፐር ተኳሽ የነበረና ብርሃኑ በሊስት የታመነ ዘመቻ መምሪያ የነበረ ኤልያስ በላቸው እና ሌሎችም በስም የማይታወቁ ተደምሷል ነው የተባለው። በሌላ መረጃ መለስ ነው የሚሆነው። መልካም ቆይታ